እንዴት ናችሁ ቤተሰቦቼ? የኢትዮጵያ ሰዎች እንደምቆይታችኋል። ዛሬ እንግዲህ ላለፉት 7 ወራት ስሰራው የነበረ የኦንላይን ስራ ነበረ። እሱን ነው የምናየው። ማለት ምን ያህል አገኘው የሚለውን ነው። እንግዲህ ተምኔሉን ላይ እንዳያችሁት በአንድ ወር ብቻ ከ50 ሺህ ብር በላይ ሰርቻለሁ። እኔ አሁን ላይ ከ50 ሺህ ብር በላይ በአንድ ወር ብቻ ሰርቻለሁ እና ኦንላይን ስራዎች እድል ከሰጠናቸው ጊዜ ሰጥተን ከሰራናቸው እጅግ በጣም አዋጭ እጅግ በጣም አትራፊ ፍሪደም እንዲሁም ደግሞ ነፃነት የምናገኝባቸው ስራዎች ናቸው። በነፃ ማንም አለቃ ሳይኖር የምንሰራቸው ስራዎች ናቸው እና ላለፉት ከ7 ወራት በላይ በሰራው ስራ አሁን ላይ ግን በወር ብቻ ከ50 ሺህ ብር በላይ መስራት ይቻላል። እሱን እያወጣን ቀጥታ ከምን ማስረጃው የማሳያቸው ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ቤተሰቦቼ እንግዲህ ይሄ የፖፖ ላይቭ ዋናው ገጽ ነው። አሁን የት ሄዳለሁ? ፕሮፋይል ፔጅ ላይ ሄዳለሁ። ኦኬ ፕሮፋይል ፔጅ ላይ እዚህ ታች ላይ ሄድና እናያለን ማለት ነው። ስለዚህ ይሄ ያው የኔ ፕሮፋይል ነው። ኤጀንት ዲ ነው የሚለው የኔ እዚህ ጋር ያሉ ፎሎወሮች ምናምን ናቸው። ያለኝ ገንዘብ ፖይንት ደግሞ ይሄ ነው 3,393,222 እቺ በአንድ ወር የሰራኋት ነች። ኦኬ በአንድ ወር ውስጥ ብቻ ያገኘኋት ነች 3,393,000። ይሄን ለማወቅ ፖይንት የሚለውን አውቀዋለሁ። ወደ ዶላር ሲቀየር ስንት ይሆናል የሚለውን እናያለን። እዚህ ጋር ዶላር ያሳየኛል። እዚህ ጋር ዊዝድሮ ነው እለዋለሁ። ወደ ዶላር ቀይሮ እንዲያሳይ ዊዝድሮ ነው ስነካው እዚህ ጋር ስንት አለኝ? እንደምታዩት 338 ዶላር አለኝ። ስለዚህ አሁን ደግሞ ዶላር በእኛ ገንዘብ ስንት ነው የሚለውን እስቲ አብረን ካልኩሌት አድርገን እንይ። ኦኬ ዶላር ስናየው ስንት ይሆናል? 338 አይደለ? 338 ሲባዛ አሁን ላይ 160 ነው። 160 ይህ ስንት ሆነ? 54,080 ብር በአንድ ወር ብቻ ላይ የሰራሁት ነው። 54,080 ብር ማለት ነው። ኦኬ ስለዚህ በአንድ ወር ብቻ የሰራሁት ነች። እንግዲህ ይሄ ቀጥታ ማውጣት የሚችለው ነገር ነው። አሁን ደግሞ አውጥተን እናያለን። አውጥቼ ዊዝድሮ እያደረኩ አሳያችኋለሁ ማለት ነው። ስለዚህ ፖይንት የሚለውን ነካዋለሁ። ፖይንት የሚለውን ከነካሁት በኋላ እዚህ ጋር ያመጣልኝ ዊዝድሮ ነው እለዋለሁ። ኦልሬዲ ከዚህ በፊት ዊዝድሮ አድርጌ ስለማቅ ባይንድ ያደርጉታል። ይሄ ቴሌብር አካውንቴ ነው ማለት ነው። ኦልሬዲ ባይንድ አድርጌያለሁ ከዚህ በፊትም ብዙ ጊዜ ዊዝድሮ ስላደረኩ ማለት ነው። ስለዚህ ቀጥታ ምንድነው ብሎ ዊዝድሮ ነው የምለው ዊዝድሮ ነው የሚለውን ስነካ ኦኬ ዊዝድሮ ነው የሚለውን ስነካ አማውንት አስገባ ይላል። በዶላር ነው። እስቲ 338 ውስጥ 100 ዶላሩን ላውጣና ላሳያችሁ። 100 ዶላር እንበለው። ከዛ ምንድነው ሰሜት እላለሁ ታች ላይ እንጂ 100 ኦኬ 50 ነው ያልኩት። ሶሪ 100 ለበለው እንጂ 100 ዶላር ማክሲመም ዊዝድሮው ሲንግል ትራንዛክሽን ሃዝ ቢን ሪችድ። ኦኬ 50 ነው ሲንግል ትራንዛክሽን የሚለኝ። እሺ ችግር የለም ኮንፊርም ለበለው 50 ዶላር ፓስወርድ አስገባ ነው የሚለኝ። ኦልሬዲ ክሬት ያደረኩት ፓስወርድ ነው። ሴኩሪቲ ስታውስዱ ኦኬ ሰሚት ይለኛል። ቼክ ፎር ዲቴልስ ስለው እዚህ ጋር ምንድነው የሚያሳየኝ ማለት ነው 50 ዶላር ነው። ስንት ነው ይገባልኝ? 8,300 ብር ነው ይገባልኝ። ይሄ ቴሌብር አካውንት ዝርዝር መረጃ ነው። የሚገባልኝ 8,300 ብር ነው ማለት ነው። ስለዚህ አሁን ቼክ እናደርጋለን። አሁን ላይ ያለኝ የቴሌብር መጠን ቴሌብር ላይ ያለኝ ገንዘብ እንየውና ከዛ በኋላ ከገባ በኋላ ደግሞ ቼክ እናደርጋለን ማለት ነው። ኦኬ አሁን ላይ ያለኝ ይሄው ሪፍሬሽን ማድረግ ስንት ነው? 4,551 ብር ነው። ቴሌብር ብቻ ሳይላካሳይ ከላይ ስሜ እንደምታየው የራሴ አካውንት ነው። እሺ ከዛ እንጠብቀዋለን ማለት ነው። እንጠብቃለን። ለሳምፕል ያክል 50 ዶላሩን ላውጣ ብዬ እንጂ ሁሉም ማውጣት የሚችል ነገር ነው። ኦኬ ቤተሰብ ተመልሰናል። ሰክሰስፉል ዊዝድሮዋል ብሎኛል እዚች ጋር እንደምታዩት ማለት ነው። በስንት ደቂቃ ውስጥ ነው የገባው? ጀስት በ6 ደቂቃ ውስጥ ብቻ ገባል 50 ዶላሩ ማለት ነው። እዚች ጋር ሜሴጅ ከላይ ያለ እንደምታዩት ደቻሳ ብሎ ገብቶልኛል ማለት ነው። ሲገው ስንት ነው ያልኳችሁ? 8,300 ብር ማለት ነው። ቴሌብራችን ደግሞ ቼክ እናድርገው። 6 ደቂቃ ነው እንግዲህ ያደረኩት። አንዳንዴ በአንድ ደቂቃ በሁለት ደቂቃም ገብቶ ያውቃል። በዛ ይባል 12 13 ደቂቃ ነው። እስቲ 4,500 ሪፍሬሽ እናድርገው።
12851 እሺ 4551 ላይ ጨምሩት 8330 ስንት ሆነ? 12851 ማለት ነው። በ6 ደቂቃ ውስጥ እንደምታዩት ገንዘቤን ዊዝድሮው አደረኩ ማለት ነው። ይሄ ለእናንተ ለማሳየት እንጂ አፑ ምንም አይነት እንትን ያለበት አይደለም። በትንሽ ደቂቃ ውስጥ ነው ዊዝድሮው ያደረኩት ማለት ነው። ስለዚህ ከተሰራበት ምርጥ አፕ ነው አፕሊኬሽኑ ፖፖ ላይቭ ማለት ነው። ስለዚህ አሁን የቀረኝ ስንት ሆነ? 2,858,000 ፖይንት ቀረኝ። ያው 870,000 እዚችው እያየን ራሱ $1 ገባልኝ፣ ወደ 10,000 ምናምን ገባልኝ እና በጣም የሚገርም አፕ ነው። እስቲ ዛሬ ያገኘው ስንት ነው? ዛሬ ኤጀንት የሚለውን ገብተን እኔ እስቲ ዛሬ ብቻ ያገኘሁትን ደግሞ እኔ እስከ የወሩን ነው እስካሁን ያሳያችሁ አጠቃላይ ብቻ ያገኘኋትን እኔ ኦኬ። እዚህ ጋር ኤጀንት ዲ ይላል። እዚህ ጋር እኔ ኤ ነኝ። አሁን ወደ ስንት ነው? ወደ ሱፐር ኤጀንት ነው እየካለ ሱፐር ላይ 20% ተከፋይ ሆናለሁ። አሁን ኤ ሆኜ ነው እንግዲህ ሁሉ ገንዘብ ኦኬ። ኤ ሁሉ የሚገባው ሱፐር ሲሆን ከዚህ እጥፍ ነው። ዛሬ ተርነት ወደ ዛሬ ብቻ የሰራው ስንት ነው? 198,000 ያ ማለት $19 ነው። አንድ ዶላር 10,000 ፖይንት ስለሆነ $19 ሰርቻለሁ። እስቲ እናባዛው። ዛሬ ብቻ ስንት ሰራው? ፖፖ ላይ $19 ማለት ነው። እንግዲህ የዛሬውን ስናይ 19 ሲባዛ እንግዲህ $160 አካባቢ ነው። ስንት ሰራ ማለት ነው? የዛሬ ብቻ 3,040 ብር። እንግዲህ ዛሬ ቀን 9 ሰዓት ነው። ቀን 9 ሰዓት ከ42 ነው። እንግዲህ ቀኑ አላለቀም። ሳያልቅ 3,000 ብር ሰርቼበታለሁ በዚህ አፕ። ኦኬ ሳያልቅ ገና ማለት ነው። እንግዲህ አስቡት በወር ስንት ሊሰራ እንደሚችል ማሰብ ትችላላችሁ ማለት ነው። ስለዚህ አሪፍ አፕ ነው። ጊዜ ሰጥታችሁ ወጥራችሁ መስራት ብቻ የሚጠበቅባችሁ። ያቋረጣችሁ ተመለሱ እንዳይቆጫችሁ በኋላ። ዛሬ አመት ጀምሮ ያቋረጠ ሰው ዛሬ ይቆጫዋል። ዛሬ ደግሞ እንትን ያለ አሁንም ጊዜው ገና ነው። ሰው አፕሊኬሽኑን ለማውረድ ከፈለጋችሁ ዲስክሪፕሽን ላይ አፕሊኬሽን ሊንኩ አለ። እኔም ለማናገር ስልኬ እና ቴሌግራም ዩዘር ኔምም አለ። አናግሩኝ። አሰራሩን ኮይን ፖይንት አሰባሰብ እያንዳንዱን አስረዳችኋለሁ ማለት ነው። እስከ መጨረሻው ብላችሁ ስለቆያችሁ ቴንኪው፣ አመሰግናለሁ።